ሰላም ውድ የቻናላችን ቤተሰቦች፣ ዛሬ አሪፍ ፊልም ይዘንላችሁ መጥተናል። ቻናላችን ሰብስክራይብ ያደርጋችሁ አብራችሁን ቆዩ። ወደ ፊልማችንም ሲጀምር አንድ ጸጥ ባለ በመኖሪያ መንደር ውስጥ አና የተባለች አንዲት ወጣት በቤት ውስጥ ቁጭ ብላ ቼሎ ስትጫወት ይታያል። ነገር ግን ብዙም ሳይቆይ የእንጀራ አባቷ መጠጥ እየጠጣ ወደ ክፍሏ በመግባት ቼሎውን ይነጥቃታል። በመቀጠልም ሊደፍራት በማሰብ ዚፓን መክፈት ይጀምራል። አና ራሷን ለመከላከል በምታደርገው ትግል ሰውየው ተገፍትሮ በአበባ ማስቀመጫው ላይ ይወድቃል። በዚህም ወቅት ሰውየው ከፍተኛ ሁኔታ ይደማል። አናም ፈዛ ደንግጣ ቀረች። ፖሊሶቹም ወደ ስፍራው በፍጥነት በመምጣት አናም በቁጥጥር ስር ያውሏታል። ምርመራ የሚደረግባትና ለፍርድ እንድትቀርብ ይደረጋል። አናም ምንም እንኳን ድርጊቱን የፈጸመችው ራሷን ለመከላከል ቢሆንም ዳኛዋ ግን ከ4 እስከ 9 ዓመት በሚደርስ እስራት እንድትቀጣ ትፈርድባታለች። አናም ከሌሎች እስረኞች ጋር በመሆን በፖሊስ ወደ ማረሚያ ቤት ትወሰዳለች። አናና ሌሎች አዳዲስ እስረኞች ማረሚያ ቤትም እንደደረሱ ጥብቅ ቁጥጥር ይደረግባቸዋል። አዲሶቹም እስረኞች የማረሚያ ቤቱን ዩኒፎርም እንዲለብሱ ይደረጋሉ። መጀመሪያም ነጩን ከዚያም ብርቱካናማውን ይለብሳሉ። የማረሚያ ቤቱ ኃላፊ ፍራንክ ራሱን ካስተዋወቀ በኋላ ታራሚዎቹ ሊከተሏቸው የሚገቡ ደንቦችን ያብራራላቸዋል። ከዚያም አናም ወደ ክፍሏን ይወስዷት ጀመረ። 5 ዓመት በዚያ ክፍል የሚያሳለፈች ጂኒ የተባለች ጸጥተኛ የክፍል ጓደኛ ታገኛለች። ጂኒም በአና ውበት ተማርካ ነበርና አና ስትተኛ ጠብቃ አናን እያየች ራሷን ማርካት ትጀምራለች። አናም የጂኒን ድምፅ ስትሰማ ትነቃለች። ጂኒም እንደተኛ ማስመሰል ትጀምራለች። በማግስቱ ኮድ የተባለች እስረኛ ለአና የቡድን ጥበቃ እንደሚያስፈልጋት ትመክራታለች። የእነሱንም ቡድን እንድትቀላቀል ትነግራታለች። አና ግን ይህንን ጥያቄ ውድቅ በማድረግ ብቻዋን መሆን እንደምትመርጥ ትገልጽላታለች። የምግብ ሰዓትም ላይ ኮዲ በድጋሚ ለማስጠንቀቅ ትሞክራለች። አና ግን አሁንም ፈቃደኛ ባለመሆኗ ጥላት ትሄዳለች። ኮዲም ከኋላዋ በመግፋት ምግቡን መሬት ላይ እንዲፈስ ታደርጋለች። የኮዲም ቡድኖች ይሳለቁባታል። አናም በዛም ምሽት ክፍሉን ያጸዳች ሳለ ኮዲና ቡድኖቿ ጨለማ ክፍል ውስጥ ይከቧታል። ኮዲም አናን አክብሮት አላሳየሽኝም በማለት ቡድኖቿና እሷ እንዲደበድቧት ታደርጋለች። ኮዲም ከመሄዷን በፊት የአናን ከንፈር ትስማታለች። አናም ተጎድታ ነበርና ወደ ሕክምና ክፍል ብትሄድም ጥቃት ያደረሱባትን ሰዎች ለመናገር ትፈራለች። ነርሷም ጉዳዩን ለኃላፊው ፍራንክ እንድትናገር ትመክራታለች። አናም ጥበቃ ፍለጋ ወደ ፍራንክ ቢሮ ብትሄድም ነገር ግን ፍራንክ ስልጣኑን ተጠቅሞ ሊነካካት ይሞክራል። አናም ተረብሻ ጥያቄውን ውድቅ በማድረግ እያለቀሰች ወደ ክፍሏ ትመለሳለች። ጂኒም የአናን ሁኔታ አይታ ፍራንክ ነካክቶች ነው እንዴ በማለት ትጠይቃታለች። በዚህም የተበሳጨችው አና በማረሚያ ቤት ውስጥ ያሉ ሰዎች ሁሉ ባለጌ ናቸው በማለት ታለቅሳለች። ጂኒም ግን ልታጽናናት ትሞክራለች። ስለ ማረሚያ ቤቱም ታብራራላታለች። በመጨረሻም ጂኒ የአናን ውበት በማድነቅ መሳሳም ይጀምራሉ። በማግስቱም አናን ስትከታተል የነበረችው አንዲት ጥቁር እስረኛ ጭንቅላቷን በኳስ በመምታት ልታስፈራራት ትሞክራለች። አናም በንዴት ተሞልታ ወደ ኮዲ ቡድን በመሄድ አባል መሆን እንደምትፈልግ ትነግራታለች። የቡድኑም አባል የሆነችው ሴት አናም በመምታት ጸብ ታስነሳለች። ጠባቂዎቹም ወዲያው መጥተው ሊለያዩአቸው ቢሞክሩም አና ለራሷ ለመቆም ያላትን ቁርጠኝነት ታሳያለች። በኋላም ላይ ኮዲ ለአና እድል ለመስጠት ተስማማለች። ነገር ግን አባል ለመሆን ጥቁሯን ሴት መደብደብ እንዳለባት ትነግራታለች። በቪዲዮም እንደሚቀዳ ትነግራታለች። አናም ተገዳ ተስማማለች። ሄዳም ጥቁሯን ሴት ትመታታለች። ጸቡም ትልቅ ጸብ ይሆናል። ወዲያውም ጠባቂዎች ይመጡና አናን እንደ ቅጣት ራቁቷን በጨለማ ክፍል ውስጥ ለ47 ሰዓት ብቻዋን ትታሰራለች። ቅጣቱም ሲያበቃ ፍራንክ ወደ ቢሮ ይጠራታል። እኔ የምልሽን ነገር ካላደረግሽ የባሰ ቅጣት ይጠብቅሻል ይላታል። በፍራቻም ተውጣ ለፍላጎቱ ትገዛለች። እሱም በሷ ላይ ይረካል። አናም በነገሩ ተሸማቃ ገሏን በመታጠብ ለማስመለስ ትሞክራለች። በማግስቱም አናም የኮዲ ቡድን አባል መሆኗን የሚያሳይ ንቅሳት እጇ ላይ ትነቀሳለች። ኮዲም ሌሎቹን አስወጥታ አናን በማስገደድ የፍቅር ግንኙነት ይፈጽማሉ። ኮዲም ጥበቃ እንደምታደርግላት ቃል ትገባላታለች። በዚህም መሃል አንዲት ታራሚ ወደ እነሱ ትመጣለች። ኮዲም ወዲያውኑ ታባራታለች። ብዙም ሳይቆይ አንድ ጠባቂ አናን ወደ ክፍሏ ለመውሰድ ይመጣል። በማግስቱም ጠዋት አና እናቷ ልትጎበኛት መጥታ ነበረ። ነገር ግን ከእናቷ ማጽናኛ ቃል ከማግኘት ይልቅ ትጮህባታለች። የእንጀራ አባቷንም ሆን ብለሽ ነው የገደልሽው በማለት ትወቅሳታለች። አናም ለማስረዳት ብትሞክርም ሰሚ አታገኝም።
እናቷም በንዴት ተሞልታ ትመታታለች። ጠባቂውም በመሃላቸው ጣልቃ ይገባል። እናትየውም እድሜ ልክ እንድትታሰሪ ነው የምመኘው ትላታለች። ከዚህም ክስተት በኋላ አና ከኮዲ ቡድን ጋር ተቀላቅላ ተቀምጣ ሳለች ያቺ ጥቁር ሴት ቢላ በመያዝ አናን ልትወጋት ትመጣለች። ይህም ወደ ሌላ ትልቅ ግጭትና ውከት ያመራል። ጠባቂዎቹም ግጭቱን ለማስቆም ጣልቃ ይገባሉ። አናም በድጋሚ ወደ ፍራንክ ቢሮ ትወሰዳለች። ፍራንክም አንቺ ነሽ ጸብ ጫሪ በማለት ይከሳታል። በመቀጠልም አደንዛዥ ዕፅ እንድትወስድ በማድረግ ያደንዝዛታል። አናም ደንዝዛ ያለች ፍራንክ በድጋሚ ጥቃት ያደርስባታል። ወደ ክፍሏም ስትመለስ ጸባያ በከፍተኛ ሁኔታ ይለወጣል። በጂንም ላይ ትጮህባታለች፣ በንዴትም ትመታታለች። ይህንንም ጠባቂው ለፍራንክ ሪፖርት ያደርጋል። ፍራንክም እንደገና ሁኔታው ለራሱ ጥቅም ያውለዋል። አናም ተጨማሪ ጥቃት ከሚያደርስባት ይልቅ ወደ ቤት እንዲመልሳት ትማጸነዋለች። ፍራንክም ግን የምልሽን ካላደረግሽ ወደ ባሰ እስር ቤት ነው ማዘዋወርሽ በማለት ያስፈራራታል። አና እጣ ፈንታዋን ተቀብላ ወደ ክፍሏ ትመለሳለች። ቀደም ብሎ ለወሰደችው አደንዛዥ ዕፅ ተገዥም ትሆናለች። ከኮዲም ተጨማሪ ዕፅ እንዲሰጣት ትጠይቃታለች። ኮዲም አልሰጥሽም ስትላት በመሃላቸው ጸብ ይነሳል። አና ብቻዋን መሆን እንደምትችል ለኮዲ ትነግራታለች። በኮዲም ፊት ላይ ትተፋባታለች። በዚህም ምክንያት ከቡድኑ ትባረራለች። አሁን ጥበቃ ያጣችው አና ለጥቃት ትጋለጣለች። ያቺም ጥቁር ታራሚ እና ጓደኞቿ ሻወር ቤት ውስጥ ጠብቀው በመያዝ በከፍተኛ ሁኔታ ይደበድቧታል። አናም በሕክምና ክፍል ውስጥ ሕክምናውን ካገኘች በኋላ ወደ አደንዛዥ ዕፅ ይበልጥ ትገባለች። ስትደነዝዝም በዙሪያው ያሉ ሰዎች መልካቸው ተለዋውጦ ይታያታል። በአደንዛዥ ዕፁም ደንዝዛ እጇ ላይ ሞት በማለት ትነቀሳለች። ከዚያም በኋላ በከፍተኛ ሁኔታ ትታመማለች። ጂኒም ይህን ስታይ የስነ ልቦና አማካሪ እንድትናገር ትመክራታለች። አና ግን ምክሯን ችላ ትለዋለች። በኋላ ላይም አና ሻወር ቤት ውስጥ የቀጠቀጠቻትን ሴት ትገጥማታለች። ግጭቱም ከቁጥጥር ውጪ በመሆኑ ጠባቂዎች ጭምር ይቆስላሉ። ልዩ ኃይሎችን በመምታት ሁከቱን ያስቆሙታል። አናም በድጋሚ በጨለማ ክፍል ውስጥ ለብቻዋ ትታሰራለች። ከጨለማ ክፍልም ስትወጣ ኮዲ መታ ጂኒን ታስፈራራታለች። ለአናም ከእንግዲህ ወዲያ ጓደኞችም ጠላትም እንዳልሆኑ ትነግራትና ትወጣለች። ጂኒም አናን ደግፋ በማስተኛት አሪፍ የፍቅር ጊዜ ያሳልፋሉ። በማግስቱም ጂኒ አናን ከዕፅ እንድትርቅ ብትነግራትም አልሰማ ትላታለች። አናም ምሱን ልትወስድ ስትል ኮዲ መታ ትለምናታለች። ይህም አናን የበለጠ ያበሳጫታል። በዚህም መሃል ሁከት ይፈጠራል። ልዩ ኃይሎችን ቦታው ላይ በድጋሚ ወዲያው ይመጣሉ። ፍራንክ ሁኔታውን ለማረጋጋት ሲሞክር አናም በጠርሙስ ስባሪ ራሴን ነው የምቆርጠው በማለት ታስፈራራቸዋለች። ጠባቂዎቹም ጠርሙሱን ለመቀበል ሲሞክሩ ፍራንክ ፊቱ ላይ ይቧጨራል። አና በኃይል ተይዛ ራቁቷን ለረጅም ጊዜ በጨለማ ክፍል ውስጥ ትታሰራለች። ተስፋን በመቁረጥ ውስጥ እያለች አና የምግብ ሳህን ሰብራ እጇን ትቆርጣለች። ደምም እየፈሰሰ አንድ ጠባቂ በአጋጣሚ ያያታል። ወዲያውም የሕክምና እርዳታ እንድታገኝ ዶክተር ይጠራላታል። አናም ስትነቃ በስነ ልቦና ሐኪም እርዳታ እየተደረገላት ታያለች። አናም ለዶክተሯ ራሷን ማጥፋት እንደማትፈልግ ትነግራታለች። ነገር ግን ካለችበት ስቃይ ለማምለጥ እንደፈለገች ትነግራታለች። በኋላም ወደ አጠቃላይ ክፍል ትዘዋወራለች። ነርሷም አሪፍ እንክብካቤ ታደርግላታለች። እናቷም በድጋሚ ልጠይቃት ትመጣለች። ቀደም ሲል ለፈጸመችውም ስህተት ይቅርታ ትጠይቃታለች። የኮሌጅም ትምህርት እድል እንደምታገኝ ቃል ትገባላታለች። አና ተስፋ ማግኘት ሲጀምር ፍራንክ በድጋሚ ወደ ቢሮ ይጠራታል። ፍራንክም አና ደህና መሆኗን በመግለጽ ወደ ቀድሞ ክፍሏ እንድትመለስ ያዛታል። ወደ ክፍሏም የተመለሰችው አና ለውጥ እንደሚያስፈልጋት ታስባለች። የቡድኑንም ንቅሳት ከእጇ ላይ ታጠፈዋለች። ጂኒም የአናን ጭንቀት ተረድታ ፍቅሯን ትገልጽላታለች። በማግስቱም በምሳ ሰዓት ኮዲና ቡድኖቿ አና ላይ ማሾፍ ይጀምራሉ። ብቸኛም በመሆኗም ይሳለቁባታል። በዚያም ምሽት አንዲት ጠባቂ አና ፍራንክ ቼሎን ይዞ እየጠበቀ እንደሆነ ነግራት ወደ ክፍሉም ትወስዳታለች። ፍራንክም በማረሚያ ቤቱ ባለስልጣናት በተዘጋጀው የቼሎ ማሳያ መድረክ ላይ እንድትሳተፍ እድል ይሰጣታል። መጀመሪያም ነገሩ እውነት ባይመስላትም በነገሩ ተስማምታ አናም ልምምዷን ትጀምራለች። ነገር ግን በማግስቱ ነገሮች እንደገና ወደ መጥፎ አቅጣጫ ይለወጣሉ። አናም ሞተሻል የሚል ደብዳቤ ደርሳታል። ኮዲና ቡድኖቿ አድብተው ይዘዋት ንቅሳቱን በማጥፋቷ የተሰማቸውን ቁጣ ይገልጹላታል።
ኮዲም የአናን ፊት በምላጭ ትቆርጣታለች። አናም ለሕክምና ትወሰዳለች። ፍራንክም እዛ መጥቶ እንደሚቀጣት ቃል ይገባላታል። ነርሷም የፍራንክን ንክኪ ተገቢ እንዳልሆነ ብትረዳም ዝም ትላለች። ፍራንክም ከወጣ በኋላ ያደረገውን መጥፎ ተግባር ለሚመለከተው አካል ሪፖርት እንደምታደርግ ለአና ትነግራታለች። ሆኖም ፍራንክ በክትትል ካሜራው ንግግራቸውን ሰምቶ ነበር። አንዲትም ሴት ታራሚ ነርሷን እንድትገላት ያዛታል። አናም የነርሷን ሞት ስታይ በከፍተኛ ሁኔታ ታዝናለች። ፍራንክም አናም ቢሮ አስጠርቶ ለነርሷ ሞት ተጠያቂ ኮዲ እንደሆነች ይነግራታል። ፍራንክም ስለ ኮዲ ጨካኝነት ያስጠነቅቃታል። በቼሎም ታለንት ማሳያ ቀን አና ከፍተኛ ጭብጨባ ታገኛለች። ከዝግጅቱም በኋላ ፍራንክ ለምስጋና በሚቀጥለው ወር የይቅርታ ቦርድ ስብሰባ እንደሚዘጋጅ ይነግራታል። አና ብትደሰትም ፍራንክ ግን የነፃነቷን ተስፋ ተጠቅሞ ጥቃት ያደርስባታል። ወደ ክፍሏም ስትመለስ ስለ ይቅርታ ስብሰባው ለጃኒ ትነግራታለች። ጂኒ ግን ፍራንክ የሰዎችን ተስፋ ማጨለም ስለሚወድ ተጠንቀቂ ትላታለች። አናም ፍራንክን ለሕግ ለማቅረብ ትወስናለች። ኮዲንም እርዳታ ትጠይቃታለች። ኮዲም ተስማምታ የፍራንክ መጥፎ ተግባር እንድትቀርጽ ካሜራ ትሰጣታለች። በይቅርታ ቦርድ ስብሰባ ቀን ለአና ፍራንክ የገባውን ቃል ታስታውሰዋለች። ፍራንክም አና ሙሉ በሙሉ እየቀረጸችው እንደሆነ ሳያቅ ጥቃት ሊያደርስባት ይሞክራል። በመቀጠልም አና ለይቅርታ ዝግጁ መሆኗን ከሚጠይቁ ባለስልጣናት ጋር ትገናኛለች። አና ታርሚያለሁ ብትልም ፍራንክ ግን አይስማማም። በዚያም ጊዜ የፍራንክ ዘግናኝ ተግባር የሚያሳይ ቪዲዮ ታቀርባለች። ባለስልጣናትም በሁኔታው ደንግጠው ፍራንክን በቁጥጥር ስር ያውሉታል። አና በመጨረሻም የይቅርታ ዕድል አግኝታ ከስር እንድትወጣ ይወሰናል። ባለስልጣናቱም በደረሰባት መከራ ይቅርታ ይጠይቋታል። ከመውጣቷም በፊት ለጂኒ ልባዊ ስንብት ታደርጋለች። ከህንጻውም ስትወርድ ኮዲን ላደረገችላት እርዳታ ታመሰግናታለች። ውጪም እናቷ በደስታ ትቀበላታለች። በመጨረሻም በትልቅ መድረክ ላይ አና ሼሎን ስትጫወት ትታያለች። እናቷም በልጅቷ ደስተኛ ትሆናለች። ፊልሙንም ከወደዳችሁት ከዚህ በኋላ በእነዚህ አይነት አሪፍ ስራዎች እንድንገናኝ ቻናላችንን ሰብስክራይብ ያደርጋችሁ አበረታቱን። አመሰግናለሁ።